መጨፈሯ እንዴት ይታያል? ባል ላ ሚስት ለባሏ መጨፈሯ ሚስት ለባሏ መወዝወዟ መጨፈሯ እንዴት ይታያል የነገው እንደ ወገኔ ታውኑ ለሳቅ ሃያ ታየው አሁን ፈገግ አደረገኝ። ሃያ በቃ ሸፍነዋለሁ። ጉድ እኮ አሁን የምኑን አመጣሁት ጠየቅበት። ሃያ ወላሂ መልከቱትን አየሁት። ሃያ እሺ ቢስሚላህ طيب ሁለት ሰዎች ኢትዮጵያ ይተዋወቁ ነበርና ያንድ አካባቢ ናቸው። ያው ይተዋወቁ ስልህ ይቀራረባሉ። እንግዲህ ያው እንትን ዝሙት ባይሰሩም የሆነ ጓደኝነት የሚባል ነገር አለና ይተዋወቃሉ። ከዛ አብረው ኖረዋል። እሺ ከዛ ይለያዩና ከዛ እንትና ሴቷ አግብታ የሆነ ልጅ ትወልዳለች ምናምን ከዛኛው ባሏ ተፈታውንም ደግሞ እሱ ጋር ትገናኛለች ማለት በስልክ በአካል ሳይሆን ማለት ነው። እሺ ከባሏ ተተፈታይ በኋላ ማለት ነው። አይዋ ከባሏ ተተፈታይ በኋላ እሺ አሁንም ያወራሉ። ሲያወሩ ያው እንግዲህ አንድ ሰው ወንጀል ይሰርቶ የፊት ያሳለፈውን ወንጀል ትዝ ብሎት ደስ የሚለው ከሆነ ወይም ደግሞ የሆነ ነገር ተፈጠረበት ወንጀሉ አይማርም የሚባል ነገር አለ። አንደኛ እሱ ነው። የባለፈውን ማስታወሱ ይሄ አሁን እንዴት ይታያል? ሁለተኛ ደግሞ ለትዳር ተተፈላለጉ ሰው እንግዲህ ብዙ አመት ተለያይተው ሲገናኙ በድጋሚ ብዙ ነገር ሊፈጠር ይችላል። እንደገና ደግሞ በመውለድ ምክንያት ደግሞ የሆነ እንትን ጉድለት ነገር ሊገኝ ይችላልና ያንን ነገር ለሱ ማብራራቷ እንዴት ይታያል? እንደገና ደግሞ የመልስልኝ። እሺ طيب አሁን ሲገናኙ ደግሞ ያኔ አሁን እያወሩ ያሉ በቪዲዮ አንድ ቀን ቢታዩስ ደግሞ አሁን የእሷን ሁኔታ እንትን ለማለት ያክል በቪዲዮ ቢታዩ እንዴት ይታያል ለማለት ከሱ ጋር እንዴት በቪዲዮ ትታያለች? ያኔ ማለት ተገናኝተው እንደዚህ ማህረም ባለበት ቦታ ላይ መታየት የማይችሉ ከሆነ በቪዲዮ እሷን እና እሱ በሚያወሩበት ሰዓት በቪዲዮ ቢታዩ። በፊት ይተዋወቁ ለለም ይታያሉ በቪዲዮ በፊት ይተዋወቃሉ ብለሽኛል። አይ በፊት ላይ ይተዋወቃሉ፣ ግን ያው በመካከል ደግሞ አንዳንድ ነገሮች ርቀት ላይ ሊፈጠር ይችላል ማለት እንደሆነ ምን እሷ ብረት አይደለች እንደገና ወገሻ ሄዳ አትሰራ። እሱ ብረት አይደለ እንደገና ወገሻ ሄዶ አይሰራ። ይተዋወቃሉ ድሮውን እንዴ መወፈር መቅጠን የሚባል አለ። አረፈው ኡስታዝ መወፈር መቅጠን እኮ መልክን አይቀይርም እኮ መወፈር መቅጠን መልክን አይቀይርም፣ ውበትን አይቀይርም። ወፍረት ጠጋ ነው፣ ሰውየው ይወፍራል ይቀጥናል። መቅጠንም ደግሞ ያው ስጦታ ነው፣ ይቀጥናል። ያ አንቺነትሽን የሚቀይር አይሆንም። ያው ፋጡማ ናት፣ ኸድጃ ናት፣ ዑስማንም ዑስማን ነው። ስለ እርጅና በስተኩል ከሆነ ያው እድሜ እየገፋ ሲሄድ ማንኛውም ሰው ያረጃል። ማንኛውም ሰው ያረጃል እድሜ እየገፋ ሲሄድ ማለት ነው። ገባችሁ አይደለ? ሰው በአንድ ቦታ ላይ አይቀመጥም። ግን መልክ በተመለከተ እኔን በፊት የሚያቀኝ ያውቀኛል፣ አንቺን በፊት የሚያውቅሽ ያውቅሻል። የመልክ ጉዳይ ከሆነ አይ ውፍረት ሆነ ሰውየው ያኔ ውፍረትና ቅጥነት ከሆነ የሚያሳስበው ሰውየው ያኔ ከወፈርሽ አላገባሽም ከሆነ ወይንም ከቀንጠሽ አላገባሽም ከሆነ መጀመሪያ ይሄን መነጋገር አለባቸው። የመልክ ጉዳይ ከሆነ ማየት የዛን ጊዜ አይቶታል ይበቃዋል። የማየት ጉዳይ ከሆነ የዛን ጊዜ አይቶታል አልহামዱሊላህ በዛው ማግባት ይችላል፣ ለማግባት ከፈለገ ማለት ነው።
ውፍረት ቅጥነት ከሆነ ይሄን መነጋገር ይችላሉ። እንዴት ነው ጨመረሻለሁ ከዛ ወደዚህ ይላታል። አዎ ወፍር ያለው ካለች ወፍራለች። እሱም ደግሞ እንዴት ነው ጨመረሃለሁ እንደው ከዛ ጊዜው ካየሁ እንዴት ነው አይ ጨመር አድርጊያለሁ ወፍሬያለሁ። ይሄ በቃላት የሚለዋወጡት ነው። ይሄ ለሸሪዓው ጉዳይ ከሆነ የዛን ጊዜ ያየው በቂ ነው ብዬ ነው የማስበው። እንግዲህ ኢንሻአላህ ግልጽ ይመስለኛል። እንደ ሸሪዓው ነው የምንሄደው። ኢንሻአላህ ይሄ ግልጽ ነው። ደግሞ ያኔ አሁን በሚያወሩ ሰዓት እንግዲህ ወደ ኋላ ሊመለሱ ይችላሉና ያስ እንዴት ይታያል ታዲያ? ያንን የባለፈው መርሳት አይችሉም መቼም እንግዲህ አንዳንድ ጊዜ ቶሎ ወደ ሐላል መግባት አለባቸው። ቶሎ ወደ ሐላል መግባት አለባቸው። ያንን ነገር ሲያስታውሱ በሐላል ላይ ሆኖ እንዲያስታውሱት ሁለታቸው ቶሎ ወደ ሐላል መግባት አለባቸው። ኢዛ ታቡ ተውበት ታደረጉ በኋላ ወደዛ እንዳይመለሱ ቶሎ ወደ ሐላል መግባት አለባቸው። يقول سبحانه وتعالى الذين يقولون ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون يعني ወንጀል መሆኑን ታወቁና ተተወበቱ በኋላ በወንጀል ላይ ያልዘወተሩ የሆኑ ሰዎች ይላል። ወንጀል መሆኑን አውቀው ተዛ ተውበት ታደረጉ በኋላ ወደዛ ወደ ወንጀል መልሰው ያተመለሱ ሰዎች አላህ ወንጀላቸውን ይመራቸዋል። ወደዛ እንዳይመለሱ አሁን የነዚህ ሰዎች ምንድን ማድረግ አለባቸው? ኒካህ መተሳሰር አለባቸው። ቶሎ ብለው ኒካህ ተሳስረው ያንን በፊት የሚያደርጉትን ነገርና የሚጫወቱትን ጨዋታ በሐላል ላይ ሆኖ መጫወት አለባቸው። አይዋ ያንን ያለፈውን ነገር በሐላል ላይ ሆኖ ቢያስታውሱ ምንም ችግር አያመጣም ማለት ነው። ወንጀላቸውን ማስታወስ የለባቸውም። ወንጀልን ማስታወስ የሚገባው ለተውበት ነው። ተውበት ለማድረግ ወደ አላህ ለመጠጠት እንጂ ዝም ብሎ ወንጀልን እያነሱ ዝም ብሎ መጫወቻ ማድረግ አይቻልም። ወንጀልን መጫወቻ ማድረግ አይቻልም። ወንጀልን መጠጠቻና መነደሚያ አድርጎ መያዝ ነው ያለብን። እንባ ማፍሸሻ እንባችንን የምናፈስበት ነው መሆን ያለበት ወንጀላችን። طيب جزاك الله خير ወይ መሐል ላይ ይረሳታል ይመስላል። ኢንሻአላህ ይመጣልሻል ኢንሻአላህ። እሺ ቢንት ፋጢማ ሃያ ቀጥይ ቢንት ፋጢማ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. አይ እኔ ግርታ እንትን ጥያቄ ኑሮኝ ሳይሆን ላለማዳመጥ ነው። አፍወን ታዲያ እኔም በየሰው አግኘ ታዲያ አንቺ ቦታውን ያሽው እኔን በየሰው አግኘ ታዲያ ወርድ ቦታውን ልቀቂ። እሺ ልቀቂ ቦታውን ወረጂ ልቀቂ ቦታውን። አይ አላወቀችም ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። እኔም መልስ ነበረኝ። እሺ ታስዬ ነበር ማለት ነው። ያኔ ተሳልኩት የሆነ ነገር እንደዚህ የተተሳካልኝ ለመውሊድ እንደዚህ ያደርጋለሁ ብዬ ነበር ማለት ነው። ያንን የመውሊድ ምንድን ነበር የተሳልሽው ስለት? ምክንያቱም የተሳልሽው ስለት ስለምንድን ነበር? በቃ የሆነ ነገር ከተሳካልኝ እንደዚህ ያደርጋለሁ። ምን የሆነ ነገር በግልጽ ተናገር እንጂ። ምን የሆነ ነገር አረክ ምን የሆነ ነገር
እዚህ እኔ ጋር ነጯን ታተናግርሽ አይሆንም ፍትህ አይሰጥሽም እውነቱን ተናገሪ ሸሪዓዊ ነው ወይንስ ሸሪዓ የሚخالፈው ነው የሚለውን ተናገሪ እንዳብራራልሽ ማለት ነው ምንድነው ነዝር ያደረግሽው እሺ እኔ መጣት በባህር ነበርና ህገወጥ ነበር የመጣት ማለት ነውና እዛ ባህር ላይ ያሉና በሰላም ከገባሁኝ እንደዚህ አደርጋለሁ ብዬ ነው የተሰርኩት ምንድነው አደርጋለሁ ያልሽው ምንድነው ያኔ ለመውሊድ ሆነ ምንም ይሁን ያኔ መውሊድ በአመት ይደረጋል ለዛ የቻልኩትን ነገር ቡናም ሆነ ወይ እርድም ሆነ ከየቻልኩትን ነገር እንደዛ አደርጋለሁ ብዬ ማለት ነው አረሱተው ያልሽውማ አለ በግ ነው ያልሽው ወይንስ ከብት ምንድነው ያልሽው በግ ፍየል ነው ያልኩት እኔ እንደሱ በመንገዱ ነው የተወለው አብሽሪ በመንገዱ ነው የተወለው ወየት ነው እሱንስ አርድ ያለ ያልሽው ወየት ነው ለማንሸክ ነው አረኛ ገዛ ለመሳለ ንጉስ ላ ረዛ አይደለም እኛ ጋር አለ ደገር ረዛ አይደለም ማን ይባላል ቦታው ደሴ ዙሪያ አስገዶ የሚባል ካወክ አስገዶ እንዴ በደንብ አሰግድ ያውቃለሁ እንጂ በደንብ አርጌ ጎበዝ እንደሱ በእኛ በአሁን ይሄ ያደረግሽው ሽርክ ነው እሺ دخلت في الشرك الاكبر አላህን ነበር ይዛን ሰዓት መጣራትም ያለብሽ የድሮዎቹ ሙሽሪኮች እንኳን ትጨንቃቸው አላህን ነው የሚለምኑት አንቺ ደግሞ ትጨንቅሽ አላህን ትተሽ ወደ ሽርክ ነው የገባሽው ገባሽ አይደለ እህት አንቺ ትጨንቅሽ ባገልባጩ የድሮዎቹ ሙሽሪኮች እንኳን ትጨንቃቸው አላህን ይለምናሉ አላህን በብቸኝነት ይለምናሉ فاذا ركبوا في الفلك دعوا الله مخلصين له الدين የጨነቃቸው ጊዜ እንደ አንቺ በማበሉ በባህሩ ላይ በሆኑ ጊዜ ትጨንቃቸው አላህን ነበር የሚጠይቁት አላህ ሆይ ነጃውጣን አላህ ሆይ እነዛ ጣዖት የሚገዙት ማለት ነው አንቺ ግን ሙስሊም ሆነሽ ሙስሊም ነኝ ይያልሽ አላህን አልነበርም የጠራሽው ለሸኮቹ ይሄን አደርግላችኋለሁ ሸኮቹ ሆይ ተባህሩ አውጣኝ ፉላን ተባህሩ አውጣኝ ነው ያልሽው دخلتي في الشرك الاكبر መጀመሪያ ተውበት አድርጊ لا ያኔ እንደዛ ስለኝ አላህን አስከፈተኝ እዚህ ከመጣው በኋላ ነው ያኔ ስለምን ስለድኔ መማርም ሆነ ከመማርም ጀመርኩት እስቲን የመመራሽን አዳምጪ ያ ረብ አወቅሽም አላወቅሽም እኔ የመመራሽን አዳምጪ ተውበት አድርጊ መጀመሪያ ተውበት አድርጊ ኢንሻአላህ ተውበት አድርጊ ወደ አላህ ተመለሲ ያንን ስለቱን ደግሞ እንዳትሞሊ አማና አላህን ፈሪ መውሊድ የሚባል በሸሪዓ ውስጥ አይታወቅም እሺ ሃያ ተውበት አድርጊ ሃያ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ በስም ጥያቄ ነው ምን ትላለች ሰላም አለይኩም ወራህመቱላሂ ወበረካቱ የጓደኛዬ ጥያቄ ነው እሺ ታፈልግ አገባት ልጁ ሀታ ልጁን እንኳን ታቀውም በወጓ ላይ ነበር ከዛ በግድ ወሰዳትና ፈልጌው ነው ካላሽ ቤተሰቦችሽን ጭብ ነው ማደርግልሽ አላት እሷም ልጅ ስለነበረች በሰዓቱ ፈራች ቤተሰብ እንዲህ ያለ አንሰጥም አሉ እስካሁን እና እሱና ጓደኛው ማለት ነው የሷ ይሄው የወሰዳትና ጓደኛው ንካሁን አሰሩ ጠይቅ ቤተሰቦቹ ሳይፈቅዱ ከዛ ልጅቱ አንድ አመት ከአራት ወር ከልጁ ጋር ተቀምጣለች ታፈልግ ማለት ነው ከዛ ወጣች አረብ ሀገር መጣች ከዛ የሰባት ወር ላከችለት ብር እየሰራች ማለት ነው ከዛ ስትማረ አልክም ማለችው ከዛ ፈትቼሻለሁ አላት ምን ይሳላትና ሲጀመር
መልስላ አንደኛ በጣም የሚያስቀኝ ነገር ምንድነው ታትፈልግ ያላሻን ነገር ማለት ነው ዑስማን እኮ ነኝ አታቁም እንዴ ጭንቅላታም ይሆንኩኝ ዑስማን ነኝ ጭንቅላታም ያውም ጭንቅላታም እንዴ ጭንቅላቴ በጣም ሰፊ ነው የሚያስብ ነው ያውም በአሁን ሰዓት ነው ሴት ልጅ ታትፈልግ የምትሄደው አሁን ሰዓት ነው እረ ጉድ እንደው ማንን ታታላላችሁ يقول سبحانه وتعالى يخادعون الله والذين آمنوا وما يخدعون إلا أنفسهم ولكن لا يشعرون አላህን ለማታለልና አማኞችን ለማታለል ይፈልጋሉ ይላል የሚያታሉት ነፍሳቸውን ነው ይላል በአሁን ሰዓት በግድ ተገዳ የምትሄድ ሴት የለችም ነፍሷ ተከትላ ትሄዳለች እንጂ ማለት ነው አላህን ፍሩ አኒ ነፍሷ ተከትላ ነው የምትሄደው ትሄዳለች ተከትላ አባቷን ታስጨንቃለች ካስጠብባለች አበይ ልሞትብህ ነው መርዝ ልጠጣ ነው መሐመድን ታላገባሁ ድብን ልልሃለሁኝ እሰቀልልሃለሁኝ እኔ ከሱ ውጭ ሌላ አላገባም ሰርቆ ወስዶኛል ሰበቡ ይሄ ነው ወስዶኛል እንቢ ብሎ ወስዶኛል እኔ አልችልም ፍርጥ ልብሃለሁ ኧረ ጉድ ነው እንዴ ያላችሁ አይደል እንደምትገቡት ስለዚህ አመት ተመናመን ወዳ ተቀምጣ ሰርቆይ ነው አትባል አልহামዱሊላህ ያሁን ሰዓት ልጆች ያሁን ሰዓት ሴት ናት እንዴ እሰይ ነገራቱ ሁሉ የተስፋፋ እኮ ነው አቦ እሱ ወደ አንድ ቦታ ሲሄድ ጥላላጥ ማለት ትችላለች ተዲሲ አዲስ አበባ ድረስ ታለምንም መህረም እየሄዳችሁ ብቻችሁን ከዲሲ አዲስ አበባ ሻንጣሽን ይዘሽ እየሄድሽ ፌስታልሽን ይዘሽ የዲሲ ወየት ነሽ የዲሲ ወየት ነው የምትሄጂው አዲስ አበባ ሄዳችሁ ሰው ቤት አይደል የምትውሉት ሰው ቤት እኮ ነው እየሰራችሁ የምትኖሩት ወከዛሊክ በማታቁት ደላላ ከሱዑዲ ኢትዮጵያ ሱዑዲ ድረስ የምትመጡት በማታቁት ደላላ አይደል እንዴ ያሁን ሰዓት ሴቶች እኮ ሽፍታዎች ናችሁ እኮ እንዴ ወንድ እኮ ያህላችሁም እኮ በጣም ቆራጦች ናችሁ ጀግናዎችም ናችሁ ወንድ ያህላችሁም ወንድ ያህላችሁ ስለዚህ ተገዶ የሚባለው ነገር ተውልኝ እባካችሁ ግዳጅ ቀርቷል በእኛ ካንወለድ ከዛሬ 40 አመት ከዛሬ 50 አመት በስተፊት ቀረ ግዳጅ የዛን ሰዓት ተጠለፋለች ትሄዳለች አሁን ሰዓት መጠለፍ የለም እሺና ኒካ የላቸው አባት ያላሰረው ኒካ አይሆንም 7 ወር ደግሞ ከመጣችን በኋላ የሰባት ወር አብልታ ተታበቃ በግድ በረበረማ ለምን አበላችሁ የ7 ወር ነው የ7 ወር ለምን ሰጣችሁ ምን እዚሁ እኮ ምላሹ እኮ አለ እኮ ያ ጀማዓ አይደል እንዴ ያ ጀማዓት الخير ሱዲ ከመጣይ በኋላ ሽማን አስገደዳት የ7 ወር ልታበላው ልታቀመው ዝንዳ ወዳ ፈቅዳ ነው እንጂ ሃያ المهم صار ተገዳ ነው ብለዋል እሺ ኒካህ المهم የላትም ፈትቼሻለሁ ብሏል ደግሞ ባልየው ኒካህ እንዲያስፈራ ወድኮ እንተዩ ኒካህ የለም አልহামዱሊላህ ረብል ዓለሚን አባት ያላሰረው ኒካህ እናቀምኛ በስልምና ውስጥ ቀጥ ያህያ መርሃባ ደግሞ አንድ ሰው ምን ትላለች ጨርስ እንቻለና አሰላሙ አለይኩም ወራህመቱላህ ጥያቄ ነበረኝ ለኡስታዝሽ እኔ ቁርአን የምቀራበት ኡስታዝ ጋር ኒካህ አስሬ ነበር ቤተሰብ ታይ ያለኝ እንዴ ብዬ አሁን ራበኝ ብር ላኪልኝ ይለኛል ከዛ አልክም ስለው አኩሩፎ ጠፋ ሐቁ አለብኝ ኒካውስ አውርድልኝ ማለት እችላለሁ ነው ትላለች አኩሩፎ ጠፋ አላለችም ምን አኩሩፎ ነው እምትልክለት አግኝቶ ነው እንጂ እሰይ አኩሩፎ ትላለች እንዴ እምትልክለት አግኝቶ ነው እንጂ ኡስታዝ ሲባል አንድ ሚስት አይደለም ያለው ኡስታዝ ሲባል አንድ ሚስት አይደለም ያለው አኒ አብሽሪ በቀላሉ 3 አንድ ሚስት አይደለም ያለንኛ ሞልተውናል ሐቁን ነገር አምላርክ እንዴ አረ ዞር ብሎ ደግሞ አንዷን አቀራሻለሁ ብሎ አንዷን ኒካ ያስራል ደግሞ አላ ኩል ሐል ተቆጥቶ ተፋላለችም
ምን ልበል ታዲያ ሆነኝ ባቀው አስታርቃቸው ነበር እሺ መጨረሻ ጥያቄዋ መጨረሻ ያኔ ፍች መጠየቅ እችላለሁ ወይ ጠፍቶ የለው ይታገኛል እንደዛ ነው የምትለው እንግዲህ ዝም ብላ በሚዲያ ላይ ያገኘችውን እኮ አግብታ ነው ዝም ብላ ያገኘችውን አግብታ ነው አታግቡ እንዴ ዝም ብላችሁ ገበያ መስል ያገኛችሁትን አትግዙ ገበያ ትሄዱ ዝም ብሎ ያኔ የምትፈልጊውን ዕቃ አንስተሽ ትገዣለሽ ልክ እንደ ገበያ መስል ዝም ብላችሁ ያገኛችሁት ወንድ ሁሉ አታግቡ መረጡ ቤተሰብ አለው ወይ ቤተሰቦቹ እንዴት ነው ጠንካራዎች ናቸው ወይ የደህና ቤተሰብ ነው ወይ በዕልሙስ በዲኑስ ጠንካራ ነው ወይ አላህን ይፈራል ወይ ሰውን ያከብራል ወይ አረ የሁላ መጠየቅ አለባችሁ ዝም ብላችሁ ላግባሽ ያለው ሁሉ የመጣውን ሁሉ ዝም ብለሽ አገባለሁ ታልሽ በአሁን ሰዓት እዳሽን ታያለሽ ወላሂ እውት ቅድም ወላሂ በውስጥ የመጣልኝ ጥያቄ ወደ እናንተ ወደ ግሩፕ ወደ ዝለገባትል ማለት ነው ወላሂ ሪከዱን ታዳምጠው